ሰላም እንዴት ናችሁ? የተወደዳችሁ የእግዚአብሔር ጸጋና ሰላም በያላችሁበት ይብዛላችሁ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። በዛሬው ቪዲዮ እንግዲህ የጸሎት 5 ደረጃዎችን አብረን እንመለከታለን። ቪዲዮውን እስከ መጨረሻ በመከታተል ላይክ፣ ሼር በማድረግ ለሌሎች እንድታደርሱ በእግዚአብሔር ፍቅር ጠይቃችኋለሁ። ተባርካችኋል። በጥንታዊ ቤተ መቅደሶች ሰዎች አምልኳቸውን ይዘው የሚቀርቡበት የተለያዩ ደረጃዎች አሏቸው። የተለያዩ አደባባዮችም አሏቸው። የውጭው አደባባይ ማንኛውም ሰው መግባት የሚችልበት ሲሆን የውስጠኛው አደባባይ ለካህናት፣ ሶስተኛው ደግሞ ለሊቀ ካህናት ብቻ የተፈቀደ ነበር። ጸሎትም የሚሰራው በተመሳሳይ መንገድ ነው። አብዛኛው ክርስቲያን ሊደርስባቸው ያልቻላቸው የጸሎት ደረጃዎች አሉ። በዚህ ቪዲዮም 5ቱን የጸሎት ደረጃዎች አብራራላችኋለሁ። የመጀመሪያው የጸሎት ደረጃ የልመና ጸሎት በመባል ይታወቃል። የልመና ጸሎት ሰዎች ልመናቸውን ወይንም የሚፈልጓቸውን ነገሮች እግዚአብሔርን በመጠየቅ ብቻ የሚገደቡበት የጸሎት አይነት ሲሆን ይህ የጸሎት ሕይወት መደበኛና በመንፈሳዊም ሕይወት ወይንም በመንፈሳዊ ግዛት የመጨረሻው የሚባል ነው። ምንም እንኳን እንዲህ አይነት ጸሎት ስህተት ነው ባይባልም እንኳን በሚያሳዝን ሁኔታ ብዙ ክርስቲያኖች ጸሎታቸውን የሚጀምሩትም የሚጨርሱትም እዚሁ ክፍል ላይ ነው። እግዚአብሔርን ማናገርና ማዋራት ወደ አእምሯቸው የሚመጣው የሆነ ነገር ሲፈልጉ ብቻ ነው። ቸርነቱን፣ ጥበቃውን፣ ፈውሱን፣ ምሪቱን አሊያም ደግሞ በረከቱን። ነገር ግን እዚህ የጸሎት ክፍል ላይ የሙጥኝ ብሎ መቆየት ጸሎትን ልክ እንደ ቤንዲንግ ማሽን ማየት ስትጀምሩ ነው። ያላችሁን ጥቂት ጸሎት ልክ እንደ ሳንቲሞች ታስገባላችሁ። እግዚአብሔርም የጠየቃችሁትን ነገር ይሰጣችኋል። እናም እናንተ በፈለጋችሁት መንገድ ጸሎታችሁን እንደመለሰ ስታስቡ ወይንም እንዳልተመለሰ ስታስቡ ትናደዳላችሁ። እግዚአብሔር አይወደኝም ወደ ማለት ልትመጡ ትችላላችሁ። የልመና ጸሎት የምትነሱበት እንጂ የምታርፉበት ስፍራ አይደለም። በዚህ የጸሎት ክፍል ላይ መቆየት ችግሩ ከእግዚአብሔርና ከእግዚአብሔር ዓላማ ይልቅ ሙሉ ለሙሉ ትኩረታችሁ በራሳችሁና በነገሮቻችሁ ወይንም ባገኛችሁት በጸለያችሁት ነገር ላይ እንድትጥሉ ያደርጋችኋል። ስለዚህ በዚህ ቦታ ላይ መቆየት እግዚአብሔር ተኮር ሳይሆን ራሳችሁን ተኮር ትሆናላችሁ ማለት ነው። ምንም እንኳን የልመና ጸሎት መጽሐፍ ቅዱሳዊና አስፈላጊ ቢሆንም ከእግዚአብሔር ጋር ልታደርጉት የምትሹት ትንሹ ንግግር እንደሆነ ልትረሱ አይገባም። ልክ ማንበብን ለመቻል የሚማር ልጅ ዕድሜ ልኩን ከስዕል መጻሕፍት ከማንበብ ባይዘል እንደማለት ነው። እንደ እግዚአብሔር ልጅነታችሁ ልትፈልጉ የሚገባው የእናንተ የሆነውን ብቻ ሳይሆን የእግዚአብሔርም የሆነውን ጭምር ነው። የበሰለ አማኝ ብዙ ጊዜውን የሚያጠፋው በልመና ጸሎት ውስጥ ሳይሆን የእግዚአብሔርን የልብ መሻት በመጠየቅ ውስጥ ነው። ስለዚህ ጸሎታችሁ ሁልጊዜም የምትፈልጉትን በመጠየቅ ዙሪያ ብቻ የምታጥሩት ከሆነ መቼም ቢሆን የእግዚአብሔርን ሌላኛውን ገጽታ መልካምነቱን ልታዩት አትችሉም። ዕድሜ ልካችሁን እግዚአብሔርን እንደ እውነተኛ አባት ሳይሆን እንደ ሰጪ ብቻ ታዩታላችሁ ማለት ነው። ሁለተኛ የጸሎት ደረጃ ይህም የምልጃ ጸሎት ሲሆን ይህም ስፍራ ትክክለኛ መንፈሳዊ ብስለት መታየት የሚጀምርበት ቦታ ነው። ምልጃ ራሳችሁን ትታችሁ ለሌሎች መጸለይ የምትጀምሩበትና በእግዚአብሔርና በሰዎች ፍላጎት መካከል የምትቆሙበት ጊዜ ነው። ፓርጋ የሚለው የዕብራይስጥ ቃል መገኘት የሚል ትርጓሜ ያለው ሲሆን ምልጃ ለራሱ ለመጸለይ ያልቻለ ወይም ያልፈለገ ሰውን ወክላችሁ
ከእግዚአብሔር ጋር መገናኘት ማለት ነው። የምልጃ እጅግ አስደናቂ እውነታው እናንተ ከልብ ገዷችሁ በእውነት ተነሳስታችሁ ለሰዎች በምትጸልዩበት ጊዜ እግዚአብሔር የእናንተን ጉዳይ መስራቱ ነው። ለማለት የፈለግኩት ነገር ለምሳሌ እናንተ በሕይወታችሁ የሆነ ችግር ቢያጋጥማችሁና ሌላ ሰው በተመሳሳይ ችግር ውስጥ እንዳለ ተመልክታችሁ ለእርሱ ብትጸልዩለት እግዚአብሔር ለዛ ሰው ስትሉ ገለል ያደረጋችሁትን ችግር ወስዶ ይፈታል ማለት ነው። ብዙ ክርስቲያኖች ሊረዱት ያልቻሉት ነገር ይህ ነው። በትንቢተ ሕዝቅኤል ምዕራፍ 22 ከቁጥር 30 እግዚአብሔር አምላክ እንዲህ ይላል፣ ቅጥርን የሚጠግንን ምድሪቱንም እንዳላጠፋ በፈረሰበት በኩል በፊቴ የሚቆምላትን ሰው በመካከላችሁ ፈለግኩኝ፣ ነገር ግን አላገኘውም። እግዚአብሔር እዚህ ጋር እየፈለገ የነበረው ለራሳቸው ሳይሆን ለሌሎች ሰዎች የሚማልዱትን ሰዎች ነበር። አማላጆች ሌሎችን በጸሎት የሚጠብቁ መንፈሳዊ ቅጥር ሰሪዎች ናቸው፣ በሕይወት ያሉ ሰዎች ማለት ነው። እንዲህ አይነት ጸሎትም የራስን ፍላጎት ገለል በማድረግ ሌሎችን ማስቀደምን የሚፈልግ ነው። ጥልቅ የሆነ መንፈሳዊ ብስለትንም ይጠይቃል። በምልጃ ጸሎት ውስጥ ስትገቡ እየሰራችሁ ያላችሁት ሕዝቡን በእግዚአብሔር ፊት ይዞ እንደሚቀርብ ካህን ነው። የሌሎች ሰዎችን ሸክም ተሸክማችሁ ወደ ጸጋው ዙፋን መቅረብ። ምልጃ ከፍላጎት ሳይሆን ከፍቅር ይመነጫልና ከልመና ጸሎት ይልቅ እጅጉን ኃያል ነው። ለሌሎች በተለይም ለራሳቸው መጸለይ ለማይችሉ ሰዎች ስትጸልዩ እግዚአብሔር ለሕዝቡ ካለው ልብ ጋር ትተባበራላችሁ። በማዳንና በመመለስ ሥራው ከእርሱ ጋር ኅብረትን ታደርጋላችሁ። ለዚህም ነው ከግል ጸሎቶች ይልቅ የምልጃ ጸሎቶች ፈጣን ምላሽ የሚያገኙት። ምንም እንኳን እግዚአብሔር ሕዝቡን ለመባረክና ሌሎችን ለመርዳት ካለው ፍላጎት ጋር መተባበር ቢሆንም ምልጃ በራሱ የሚያስከፍለው ዋጋ መኖሩን መርሳት የለብንም። ለአንድ ሰው የእውነት ስትማልዱ ሕመማቸውን ማዳመጥ፣ ሸክማቸውን መሸከም ብሎም በእነሱ ፋንታ መንፈሳዊ ውጊያቸውን ልትዋጉ ትችላላችሁ። ስለዚህ ይህ ለነፍሳት ግድ የሚለው ጥልቅ ጸሎት እንጂ መደበኛ ጸሎት አይደለም። ብዙ ክርስቲያኖች ይህንን የጸሎት ክፍል የሚፈልጉትም ለዚሁ ነው። ከባድ ስሜታዊና መንፈሳዊ መስዋዕትነትን ይጠይቃል። ሶስተኛ፣ የመንፈሳዊ ውጊያ ጸሎት። ብዙ ክርስቲያኖች ምቾት የማይሰማቸው እዚህ ጋር ነው። የመንፈሳዊ ውጊያ ጸሎት ሰዎችን በመቃወም የሚደረግ ሳይሆን ሰዎችና ነገሮቻቸው ላይ ተጽዕኖ የሚያሳድሩ አጋንንታዊ ኃይሎችን በመቃወም የሚደረግ ጸሎት ነው። ኤፌሶን 6:12 መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከሥልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊ ስፍራ ካለ ከክፋት መንፈሳዊ ሰራዊት ጋር ነው እንጂ በማለት ተጽፎልናል። የመንፈሳዊ ውጊያ ጸሎት የእግዚአብሔርን ፍቃድ ከመፈጸም ከሚያደናቅፉ አጋንንታዊ ኃይሎች ጋር የሚደረግ መጋደል ሲሆን ይህም መንፈሳዊ ሥልጣንንና እግዚአብሔር የሰጠንን መንፈሳዊ የጦር ዕቃዎች እንዴት መጠቀም እንዳለብን ጠንቅቀን ማወቅን ይጠይቃል። በሉቃስ ወንጌል ምዕራፍ 10 ከቁጥር 19 ጌታችን ኢየሱስ እንዲህ ይላል፣ እነሆ እባቡንና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ሥልጣንን ሰጥቻችኋለሁ፣ የሚጎዳችሁ ምንም የለም። ኃይል የሚለው ቃል የግሪክ አቻው ኤግዞሺያን የሚል ሲሆን ትርጓሜውም ሥልጣን እንደማለት ነው። ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 18 ከቁጥር 18 እንዳስተማረው መንፈሳዊ ውጊያችን ማሰርና መፍታትን ያካትታል። በመንፈሳዊ ውጊያ ጸሎት ውስጥም
የጠላትን ወይንም አጋንንታዊ እንቅስቃሴዎችን የማገድና የእግዚአብሔር ፈቃድ ይፈጸም ዘንድ የመልቀቅ መንፈሳዊ ስልጣን ተሰጥቷቸዋል። እንዲህ አይነት ጸሎት በፈተና ሰዓት ነገሮችን ሰብሮ የማለፍ ወይ ደግሞ ነገሮችን ጥሶ ለማለፍ በጣም አስፈላጊ ነው። አንዳንድ ጊዜ ጸሎታችሁ ምላሽ የማያገኙት እግዚአብሔር ሊረዳችሁ ስለማይፈልግ ሳይሆን አጋንንታዊ ኃይሎች መልሱን ለማደናቀፍ እየሞከሩ ስለሆነ ነው። ዳንኤል በሰማያት ላይ በነበረው መንፈሳዊ ውጊያ ምክንያት ጸሎቱ ለ21 ቀናት ዘግይቶበት እንደነበረ በትንቢተ ዳንኤል ምዕራፍ 10 ላይ ተጽፎ እናገኘዋለን። የመንፈሳዊ ውጊያ ጸሎት መንፈሳዊ ብስለት፣ መጽሐፍ ቅዱሳዊ ዕውቀትና ከእግዚአብሔር ጋር ጠንካራ የሆነ ግንኙነትን ይጠይቃል። በእግዚአብሔር የጦር ዕቃ ከተከበባችሁና በእርሱ ሥልጣን ስር እየተመራችሁ ካልሆነ በስተቀር በራሳችሁ አቅም መንፈሳዊ ውጊያዎችን መፋለም አትችሉም። እውነት ለመናገር ብዙ ክርስቲያኖች ይህንን የጸሎት ክፍል የማይፈልጉትም ለዚህ ነው። ምክንያቱም መንፈሳዊ ውጊያ ጸሎት እጅግ ከባድ የሆነና በአጸፋው የጠላትን መልስ ምት የሚያስተናግድ ነው። አራተኛ፣ ትንቢታዊ ጸሎት። ይህም ጸሎት ሪአክቲቭ ከመሆን ይልቅ ክሪኤቲቭ የሚሆንበት ነው። ትንቢታዊ ጸሎት የእግዚአብሔር የወደፊት ተስፋ ዛሬ ላይ እንዲመጣና ፈቃዱ እውን እንዲሆን መጸለይ ብሎም የእግዚአብሔር መንግሥት በምድር ላይ እንዲመሰረት ከእርሱ ጋር መተባበር ማለት ነው። ትንቢተ ኤርምያስ ምዕራፍ 1 ከቁጥር 12 እግዚአብሔር ለባሪያው የተናገረውን ነገር እንመለከታለን። እግዚአብሔርም እፈጽመው ዘንድ ለቃሌ ተጋለውና መልካም አይተሃል አለኝ። እግዚአብሔር ቃሉን ሊፈጽም ቢተጋም ነገር ግን ወደ ምድር ይወርድ ዘንድ ቃሉን የሚያውጁለት በጸሎት የሚተጉ ሰዎችን ይፈልጋል። ትንቢታዊ ጸሎት የሚሰራው ቃል ኪዳኑን በማወቅ ብቻ ሳይሆን የእግዚአብሔርን ልብና ፈቃድ ከመረዳት ነው። ስለዚህ ዓላማውንና ፈቃዱን አስተውሎ መጸለይ ያስፈልጋል። ትንቢታዊ ጸሎት ስትጸልዩ እየጠየቃችሁ ያላችሁት እግዚአብሔር ነገሮችን እንዲቀይር ብቻ ሳይሆን ሮሜ 4:17 እንደሚገልጸው የሌለውን እንዳለ አድርጋችሁ በመጥራት የልቡ መሻትም እውን እንዲሆንም ጭምር ነው። የእግዚአብሔርን የልብ መሻት ለማወቅ ፈቃዱን መረዳት ያስፈልጋልና ይህ የጸሎት ደረጃ ከእግዚአብሔር ጋር ጥብቅ የሆነ ግንኙነትን ማድረግን ይፈልጋል። በመገኘቱ ቃሉን በመረዳትና እሱን በመስማት ውስጥ ጊዜን ስታሳልፉ እግዚአብሔር ቃሉን ወይ መሻቱን ይፈጽም ዘንድ ከእርሱ ጋር እየተባበራችሁ ነው ማለት ነው። የትንቢት ጸሎት መነሻው የሰው ሳይሆን የእግዚአብሔር ምልከታ ነውና እጅጉን ኃያል ነው። እየጸለያችሁት ያላችሁት ስለ ሰዎች ሳይሆን ስለ ችግር ሳይሆን ስለ እግዚአብሔር መፍትሄዎች ነው። በአሁናዊ ሁኔታዎች ከመገደብ ይልቅ ይህም ሕዝብንና ታሪክን እስከ ወዲያኛው ሊቀይር የሚችል የጸሎት ደረጃ ነው። ነገር ግን ልክ እንደሌላው ሁሉ ትንቢታዊ ጸሎትም ከጀርባው እጅግ ታላቅ ኃላፊነትን የተሸከመ የጸሎት ደረጃ ነው። በጸሎታችሁ ውስጥ የእግዚአብሔርን ቃል መናገር ስትጀምሩ ነገሮች በመንፈሳዊ ግዛት ውስጥ መቀየር፣ መለወጥ ይጀምራሉ። መላእክት ይሰማራሉ፣ አጋንንቶች ይናወጣሉ። ነገሮቻችሁ ከአፋችሁ ቃል ጋር መስማማት ይጀምራሉ። ይህ የጸሎት ደረጃም መንፈሳዊ ብስለትና መጽሐፍ ቅዱሳዊ መልህቅ የሚያስፈልገውም ለዚሁ ጉዳይ ነው። አምስተኛና የመጨረሻው የጸሎት ደረጃ የዝምታ ጸሎት ወይንም የመቀራረብ ጥግ እንለዋለን። ጸሎት ከቃላት አልፎ ከእግዚአብሔር ጋር ጥልቅ የሆነ ህብረት የሚገባው እዚህ ጋር ነው። የዝምታ ጸሎት ከእግዚአብሔር ጋር ማውራት ሳይሆን ከእግዚአብሔር ጋር መሆን ማለት ነው። ይህም የመገኘት፣ የማዳመጥ፣ በፍቅሩና በጸጋ ውስጥ የመጥፋት ጊዜ ማለት ነው። መዝሙር 46:10 እረፉ እኔም አምላክ እንደሆንኩ እወቁ ይለናል። ራፋያዳ የሚለው የዕብራይስጥ ቃል ትርጓሜው ማረፍና ጥልቅ የሆነ ዕውቀትን ማጣጣም ሲሆን
ከማድረግ አልፎ ወደ መሆን የሚገባውም የጸሎት አይነት ይህ ነው። ይህም አንዳች ነገርን በጸሎት አማካኝነት ለማሳካት መሞከራችሁን አቁማችሁ ዝም ብላችሁ የእግዚአብሔርን መገኘት የምታጣጥሙበት ጊዜ ነው። ኢየሱስም በአገልግሎቱ ወቅት ሊያሳይ የነበረው የጸሎት አይነት ይህ ነበር። ሉቃስ 5:16 ነገር ግን እርሱ ወደ ምድረ በዳ ፈቀቅ ብሎ ይጸልይ ነበር። ኢፒኮሪዮ የሚል የግሪክ ቃል በድብቅ መሄድን አሊያም በዝምታ መሄድ የሚል ትርጓሜ ሲሆን ኢየሱስም ብዙ ጊዜ ከአገልግሎት ስፍራው ፈቀቅ የሚል ሲሆን የሆነ ነገር ለመጠየቅ ሳይሆን ከአባቱ ጋር ጥልቅ የሆነ ጊዜን ለማሳለፍ ነው። የዝምታ ጸሎት የእግዚአብሔር መገኘት ለእያንዳንዱ ጥያቄ ምላሽ፣ ለችግሮቻችን ሁሉ መፍትሄና ለልብ መሻት ሁሉ እርካታ እንደሆነ የምትረዱበት ጊዜ ነው። ይህም ነገሮችን ከመፈለግ አልፋችሁ እግዚአብሔርን መገኘት የምትፈልጉበት ጊዜ ነው። ይህም ከላይ ወደ ታች ከውስጥም ወደ ውጪ የሚለውጣችሁ የጸሎት ጊዜ ነው። ምክንያቱም እግዚአብሔርን እያወራችሁት ብቻ ሳይሆን እያጣጣማችሁትም ጭምር ነው። እዚህ ደረጃ ላይ ስትደርሱ ጸሎት በቃላት መገንባቱን ያቆምና ቃል የለሽ ኅብረት መሆን ይጀምራል። ከዚያም ነገሮችን በጆሮአችሁ ሳይሆን በመንፈሳችሁ መስማትን የምትማሩበት ስፍራ ይሆናል። ከእግዚአብሔር ጋር ለሰዓታት የተቀመጣችሁበት ምንም እንኳን ከአፋችሁ የወጣ ቃል ጥቂት ቢሆንም እንኳን በጸጋው ኃይል በመሞላታችሁ ምክንያት ሺህ ቃላት ከሚናገሩ በላይ ሆኖላችሁ ልትነሱ ትችላላችሁ። ሺያክ የሚለው የዕብራይስጥ ቃል ማሰላሰል ወይንም መግባባት የሚል ትርጓሜ ቢኖረውም በብሉይ ኪዳን መጻሕፍት ላይ ብዙውን ጊዜ ጸሎት የሚል ትርጓሜ ተሰጥቶት እናያለን። እንዲህ ያለ ጸሎት ልክ የእግዚአብሔር ባህሪ እናንተነታችሁ ውስጥ ዘልቆ እስከሚገባ ድረስ በእግዚአብሔር መገኘት ውስጥ መሰንበት ነው። ክብሩን ጠብቃችሁ ከክብር ወደ ክብር እየተለወጣችሁ ነውና በሕይወታችሁ ላይ ለውጥ የሚጀምረው እዚህ ጋር ነው። እነዚህ የጸሎት ደረጃዎች አንዱ በቀደመው ላይ የሚገነባ ነውና ሕይወትን የሚለውጡ ናቸው። ስለ ምልጃ ጸሎት ስትማሩ በላዩ ላይ ትጨምራላችሁ እንጂ ሌሎቹን አትጥሉ። ስለ መንፈሳዊ ውጊያ ስትማሩ ከሌሎቹ ጋር ታስኬዱታላችሁ እንጂ ሌሎቹን አትጥሏቸው። እያንዳንዱ ደረጃ የጸሎት ሕይወታችሁንና ማንነታችሁን ያሳድጋል፣ ኃይልንም ያስታጥቃቸዋል። መቼ መለመን፣ መቼ መማለድ፣ መቼ መዋጋት፣ መቼ በትንቢት መጸለይና መቼ በእግዚአብሔር መገኘት ውስጥ አርፈን መቀመጥ እንዳለብን ማወቅ አለብን። ውድ አድማጮቻችን፣ በማንኛውም የሕይወት ውጣ ውረድ ውስጥ ትክክለኛውን የጸሎት ክህሎት እንድትታጠቁ የእግዚአብሔር መንፈስ ይርዳችሁ። ንቁና ጸልዩ። እግዚአብሔር ዘመናችሁን ይባርክ። ተባርካችኋል።